በመሃል 4 ኪሎ ላይ ይሄን የመሰለ ቤት በ122 ካሬ ይዘንላችሁ መተናል። ዋጋው ስንት ነው? ዋጋውን ከመንገሬ በፊት ቤቱን ላሳያችሁ። ይሄን የመሰለ ሰፊ ሳሎን አለው። ቴራሱን አያችሁት? የራሱ ምን አለው? ባልከኒ አለው። ኑ ላሳያችሁ። ልጆቻችሁን በደንብ አድርጋችሁ የምታጫውቱበት ቅዳሜና እሑድ ለልጆቻችሁ ምን አለው? ስፖርት ሜዳ አለው። ይሄን የመሰለ ቤት ታዲያ መግዛት አይፈልጉም? ኑ ላሳያችሁ። ይሄን የመሰለ ኪችን አለው። እዚህ ጋር ሰፊ ሳሎን ምን አለው? እዚህ ጋር ናቹራል ቬንቲሌሽን አለው። እዚህ ጋር ስቶር አለችው። እዚህ ጋር የእንጀራ መጋገሪያ። ኢትዮጵያዊ ነን እንዳትረሱት። ይሄን የመሰለ ቤት ከቀበና ወደ 4 ኪሎ ስንመጣ ቤለር ጋር ማግኘት ይፈልጋሉ? እዚህ ጋር ኮሪደር አለው የራሱን የመሰለ አበባ የሚያስቀምጡበት። እዚህ ጋር ኮመን ባዝሩሙ ራሱ ለየት ያለ ነው። ሰፊ ነው ሁሉ ነገር አሰራሩ ጽድት ጥንቅቅ አድርገው ነው የሰሩት። በዚህ ጋር ደግሞ ስንመጣ ማስተር ቤዝሩም ሰፊ ነው ሁሉ ነገሩን ይዩት። በራሳችሁ ስታንዳርድ አድርጋችሁ ነው የምትሰሩት፣ ግን ሰሚ ፊኒሽድ ነው። እንደዛ አድርጋችሁ ጥንቅቅ አድርጋችሁ ትሰሩታላችሁ። ማስተር ባዝሩሙ ይሄን ይመስላል። ጥንቅቅ ጽድት አድርገው ነው በ122 ካሬ ይሄን ቤት የግሉ ማድረግ አይፈልጉም። የራሱ የሆነ ኮሪደር አለው። እዚህ ጋር አለው ምን ኮሪደር ሳይሆን ምንድነው ያለው? የራሱ የሆነ እዚህ ጋር ደግሞ የሁለተኛው የልጆቻችን መኝታ ቤት አለው። ጽድት ነው ጥንቅቅ አድርገው ነው የሰሩት። ይሄን ቤት የግሉ ማድረግ ይፈልጋሉ። ባለ 2 መኝታ ቤት ከ4 ኪሎ ተቀበልና ወደ 4 ኪሎ በሚያስኬደው መንገድ የግሉ ማድረግ አይፈልጉም። ታዲያ ምን ይጠብቃሉ? ከስር ስልካችን አለ። ይደውሉና ይሄን ቤት የግሉ ማድረግ ፈልጋለሁ፣ የግሌ ማድረግ ፈልጋለሁ ይበሉ። ይመቻችሁ።